በጣም ደንግጫለሁ። እጄ ራሱ እየተንጫለሁ። እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ነው ሙሉ። ማነው እድለኛ ስንል የዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም 2 ዓመት ነው። አዎ ወላሂ ሱብሃንአላህ 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ሱብሃንአላህ በጣም ደስ ይላል። ታሳክም ነበር እሷ ምንም አይነት ነገር አልነበረኝ እና በቃ እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ረዳሽ ነገር አልነበረኝ። እንኳን ደስ አለሽ የኔ ውድ ሌሽን ባለ 1 መኝታ ቤት ኮንዶሚኒየም እንኳን ደስ አለሽ። እንኳን አብሮን ታንኪው። በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። እናንተ የማታ ወጣ እንዴት ነበረ? እኔ ወላሂ ማረሳው ማለት ነው። እና ስለቆረጥኩ ነው እንደጓጓሁት እንደዚህ አላቅም። እኔ እኮ ይሄ 2ኛ ዙር 1ኛ ዙር ላይ እኮ ምንም አልተሰማኝም። እንደኔ የሆናችሁ አላችሁ? የላብ መዓት የውሃ መጥማት መዓት ውሃ ስንት ውሃ እንደጠጣው እኔ ነኝ የማውቀው። ትዕግስትን የተማርኩት ማለት ነው ትናንትና ነው። በቃ ወሬ ሲያወሩ በቃ ወሬውን አናዳምጥም፣ ወሬውን አላዳምጥም። ማዳምጠው በቃ የእንትኑ የእጣውን እንትን ነው ማዳምጠው። ሰዓቱ 2 ሰዓት ተብሎ እስከ 4 ሰዓት ምናምን የቆየ ነው ላዩ ላይ የማታ ብቻ በጣም ነው የሚገርመው። እና ብቻ እድለኞችን ወላሂ ለሚገባቸውን የደረሰ በተለይ 22 ዓመት ሳኡዲ ላይ የሰራ 2ኛ ዕጣ የወጣላት 22 ዓመት ስደት ላይ የቆየችው በጣም ያስፈልጋታል። እና ለሚገባቸው ሰዎችን የወጣ 2ኛ ዕጣም 3ኛ ዕጣም ሁሉም አረብ ሀገር ላይ ያሉ ናቸው። እና 4ኛ ሌሎችም ባናያቸው ማለት ነው። እና በጣም ደስ የሚል ስሜት ነው። የሚያሳዝንም ስሜት ነው። አያሳዝንም ግን በነገራችን ላይ ዕጣ የቆረጥ ነው ያላወጣን ሰዎች ማለት ነው። ብሩ የሚሆነው ለአቅም ደካማዎች፣ ዊልቸር የሌላቸው፣ ስራ የሌላቸው፣ መስራት የማይችሉ፣ ለታማሚዎች ለእንደዚህ አይነት ሰዎች ናቸው። የተረፈ ብር ለነሱ ነው የሚሰጠው ማለት ነው። ብራችን ያው ሜዳ ላይ ወደቀ ብለን አናስብም። በሱ ደስ ብሎናል። ለሀብታም ቢወጣ በጣም ነው የምናደደው። ባይዘዌ እውነቴን ነው የምላቸው። ሀብታሞች እንዲህ ያላቸው ሰዎች ቢጨምርላቸውና ቢሰጣቸው እኔ በጣም ያው እድላቻ ነው፣ ግን በጣም ነው የምናደደው። እንጃ እውነቱን ተናግሮ ኮሜንት ላይ ጻፉልኝ። አትናደዱም? እኔ አሁን ይላላቸው ቢወጣ እኔ ገረመኝ። የሀቢባም አሳዘነችኝ። ከጠዋት ጀምሮ እንዶ በጊዜ ነው ላይቭም የከፈተችው። ፋፍሽ ብላ ባህል ልብስ ለብሳ ምን ማለት ጀመረች? ሕፃን አየሁ በህልሜ፣ ልጅ አየሁ ወንድ ልጅ ድንቡሽቡሽ ወፍራም ልጅ አየሁ። ይሄ ማለት ርስቅ ነው። በቃ ለኔ ነው ዕጣ የሚወጣ ለኔ ነው። በቃ አሳምራበት ነው ቁጭ ያለችው ማለት ነው። እና በቃ ቀኑ ሙሉ ስታወራበት ነው የነበረው። በቃ ዱዓ ስታስደርግ ስታወራ በቃ ልጅ አይቻለሁ ፏብሽ ብላ በቃ በፕሮግራሙ ወሳናት እንደው ደመቅ ብላ የጠበቀኝና ያሳቀችን ፓርት ማለት ነው። ዕጣው ሲወጣ ምንጽሩን ባታረግ ማለት ነው ከሽፍባት ነበረ ማለት ሁኔታ ማለት ነው። ምንጽሩ ግን አድኗታል። ትናንትና ያው አይኗም ስለሚያማት ምንጽራ አድኗታል። እና አሳዘነች። ይወላ 18 ዕጣ ነው እኔ እንዴ 54 ዕጣ እኮ ይቆረጡ አሉ። 54 ዕጣ በተለያየ ያው ቤተሰቦች እንዳለ አንድ ቤተሰብ ውስጥ የቆረጡ አሉ እኮ 50 የቆረጡ አሉ። እቺ 2ኛ ዕጣ ራሱ የደረሳት ወደ 40 ምናምን ነው የቆረጠችው። 2ኛ ዕጣ ራሱ የደረሳት 40 ምናምን የቆረጠችው። ሁሉም ደብል ነው። እኔ እንኳን አንድ ነው። ያው በአብዛኛው አንዳንድ የቆረጡ ናቸው ብዬ ነው የማስበው። ግን ብዙ ይቆረጡ አሉ። ግን ያው እነሱ እንደዛ አይነት አሁን የቆረጡም ያውቃሉ ማለት ዕጣ ባይወጣላቸውም ለተቸገረ ሰው እንደሚረዳ ብሩን ያውቁታል ማለት ነው። እና አይከፋንም፣ እንሞክራለን። 2ኛ ላይ ምን አስጨነቀን አይደል?
ሁለተኛ ላይ እንሞክራለን። ግን የማታው ስሜት ስለመቼም አረሳው። አሁን እንኳን ሶስተኛ ዙር ላይ ከመጣ እጣ እንኳን ብቆርጠው ማለቴ እንደዚህ አልጠብቀውም። ማለቴ በቃ ይሄ ሁለተኛ እንደዚህ ስጠብቅ የሆነ እንትን አይሰማኝ፣ እንደዚህ እንደ ትናንትናው ስሜት አይሰማኝም ብዬ ነው የማስበውና በቃ 10 ውሃ ነው ስራ ፎቅ ላይ ታች ነው 10 ታች ስልክ ይዤ እንደዚህ ይዤ መሄድ አይፈቀድልኝም እና ምሰራ ቦታ ክፍሌ ስንቴ እንደመጣው አንዴ እየዋሸው ሽንቴን ለመሽናት ነው ምናምን እያልኩ መጥቼ ስልኬን አያለሁ። 2 ሰዓት ስለተባለ ማለት እኔ ስራ የምጨርሰው እስከ 11 ሰዓት በኢትዮጵያ እስከ 4 ሰዓት እንዲህ 3 ሰዓት 5 ሰዓት ነው የምጨርሰው እና ከዛ መቀለብ ስም ምናምን ስላለ በቃ አንዴ ወጣ አንዴ ፎቅ አንዴ ታች እያልኩ እየዋሸው እየመጣው ኩሽና ስመጣ በአንድ ሽልክ ብዬ ስልኬን እያየው ግን እንደዛ ብሎ 3 ሰዓት እስከ 5 ሰዓት አቆዩን እና ብቻ ደስ የሚል ስሜት ስቃይ ነበረ ማታውና እና እድለኞች እንኳን ደስ አላችሁ። ይገባችኋል። ለሚገባቸው ሰዎች ነው ደግሞ እጣውም ይወጣ። ወላሂ ለሚገባቸው ሰዎች ናቸው። እኔ ያሳዝነኝ በተለይ ሁለተኛ እጣ ላይ ይወጣላት ማሻአላህ አላህ እንግዲህ በረካውን ይጨምርላት። አሁንም በጣም ደስ ብሎኛል። እውነት ለመናገር እንዳልኳቸው ለሀብታም ቢወጣ በጣም ነው የምናደደው። በጣም እናደዳለሁ ለሀብታም ካሽቀበጠ እና ሁሉም ያስፈልጋቸው ነበርና አልሐምዱሊላህ። ቀጣይ እጣችን እድላችን እንሞክራለን። እሺ